እሺ ተማሪዎች እንደምን አላችሁ? ዛሬ ግሬድ 7 ማትስ ዩኒት 2.5 multiplication and division of integer number ጋር መተናል ማለት ነው። በባለፈው 2.4ን አይተን ነበር ፓርት 1 እና ፓርት 2 ብለን ዛሬ ደግሞ multiplication and division of integer numberን አብረን እናያለን። የትም እንዳትሄዱ maths and world የሚለውን ቻናላችን ሰብስክራይብ በማድረግ ጀምሮ ላይክ ሼር እንዳይጠፋ ከናንተ ስር እንቀጥል። እንግዲህ 2.5 መግባታችንን አይተናል። multiplication and division of integer number ጋር by the end of this section you should be able to እንግዲህ ቺን section 2.5ን ከጨረሳችሁ በኋላ ማወቅ ያለባችሁ ወይም መቻል ያለባችሁ ነገር አንደኛ solve problems on multiplication of integer እንግዲህ ለተሰጣችሁ ፕሮብሌሞች ኢንቲጀርን ተጠቅማችሁ እንዴት multiplication እንደምታደርጉ ማወቅ አለባችሁ። identify the commutative and associative property of multiplication እንግዲህ commutative እና associative property ያለው multiplication እሱንም ማወቅ አለባችሁ። ከነገና identify distribution property of multiplication over addition ከአዲሽን ጋር ሆኖ እንዴት ነው distribution property multiple የምናደርገው ማወቅ አለባችሁ። and divide integers whose quotients as expressed in decimal or two decimal place እንግዲህ ሁለት decimal placeዎች እንዴት ነው quotient ማድረግ የምንችለው የሚለው ነገር በኢንቲጀር ውስጥ እንከፋፍለዋለን ማለት ነው። ይከፋፈላል ማለት ነው። እንቀጥል። activity 2.5.1 ኦኬ activity 2.5.1 express each of the following products as sum and find the products እንግዲህ ፕሮዳክት ፈልጉ ነው ባጭሩ። እሺ 5 ሲባዛ በሁለት ግን sum የሚል ነገር ጨምሮብናል። ስለዚህ እንዲህ ነው ውስጥ 5ን ሁለት ጊዜ አብዙ ነው። ስለዚህ እኛ እንዴት ነው 5 ሲደመር 5 ነው አይደል? 5ን ሁለት ጊዜ መደመር ማለት ነው 5 ሲባዛ ሁለት ማለት ነው። ስለዚህ ስንት ይመጣል? 10 ይመጣል ማለት ነው። ቢጋም ስንመጣ 9 times 3 ማለት 9 plus 9 plus 9 ማለት ነው። ኦኬ ስንት ይመጣል? 27 ኦኬ። ከነገና minus 5 times 4 20 ነው የሚመጣው። 5ን ስንት ጊዜ ማለት 5 ሲደመር 5 ሲደመር 5 ሲደመር 5 ሲደመር 20 ከ5 ፊት ለፊት ግን ስንት አለ? ማይነስ አለ። ስለዚህ ማይነስ 20 ብቻ አስቀምጣለሁ ማለት ነው። ዲጋ ስመጣ ዲጋም 12 ነው። 6 ሲደመር 6 12 so 6 plus 6 is 12 but minus 12 ይሆናል። ምክንያቱም ከ6 ፊት ለፊት ስላለ ማይነስ ማለት ነው። እንቀጥል። ኦኬ ሁለተኛው ጥያቄ ምንድን ነው? ለቅድሙ አይነት ነው ግን እዚህ ወደ ኤክሰርሳይዙ ወደ አንደኛው እንደተጠየቅነው እናመጣዋለን። ሁለተኛው ኤክስፕረስ each of sum as product እንግዲህ መደማመር ነው አይደል? ግን ወደ አንደኛ ላይ ወደ ተጠየቅናቸው ማምጣት እንችላለን። እሺ እናድርግ እስቲ። አሁን 0 ሲደመር 0 ሲደመር 0 ሲደመር 0 ስንት ነው? 0 ነው አይደል? ሶሪ 0 ነው አይደል? ሶ ይሄ 0 ይሆናል አይደል? ነገር ግን 0 ሲደመር 0 ሲደመር 0 ሲደመር 0 እንዴት መጻፍ እንችላለን? 0 ሲባዛ በአራት አድርገን መጻፍ እንችላለን ማለት ነው። ቢገርም በጣም 3 ሲደመር 3 ሲደመር 3 ሲደመር 3 ሲደመር 3 ስንት ይመጣል? 15 እንዴት መጻፍ እንችላለን? 3 times 5 ብለን መጻፍ እንችላለን። 3ን 5 ጊዜ ቁጥሩት እንግዲህ 3 ጊዜ እንጻፈው 1 2 3 4 5 ጊዜ። ስለዚህ 3 ሲባዛ በ5 ተላልከው ለምን 3 5 ጊዜ ስለተጻፈ። ኦኬ ሽንቀጥል ሲ ማይነስ 2 ነው ስናወጣለት ማይነስ 2 ሲባዛ 3 ይሆናል። ስንት ይሆናል? ማይነስ 6 እንዴት ነው? -2 እና -2 -4 ይሆናል። -4 እና -2
-6 ይሆናል ማለት ነው። ዲ ጋር ደግሞ -10 ሲባዛ ለ5 ማለት ስንት ይመጣል? -50 ማይነስ ኦፍ 50 ይመጣል። -50 ይመጣል። እንግዲህ አያችሁ አይደለ? የመጀመሪያውን አክቲቪቲ ወደ ሁለተኛው፣ የሁለተኛው ወደ መጀመሪያው እንዴት እንደምናመጣ እንዲህ ቀላል ነው ማለት ነው። ኦኬ እንግዲህ ሶስተኛ ጥያቄ ጋር መተናል። እዛው አክቲቪቲ ጋር ነን። መልቲፕል ፎሎዊንግ እንግዲህ እሺ እና አብዛ 2 ሲባዛ በ4 ማለት ምን ማለት ነው? ሁለትን 4 ጊዜ ደግሞ ስንት ይመጣል? 8 ይመጣል። ኦኬ 8 ይመጣል። 0 ሲባዛ መቶ ይሄ 0 ለማንኛውም ሚሊዮን ቁጥር ብትባዛ 0 ነው የሚመጣው። ኦኬ 0 ነው የሚመጣው። ሶስተኛ 51 ሲባዛ በ3 ይላል። ስለዚህ የወላችሁ ተማሪዎች 3ን 51 ጊዜ ከመጻፍ 51ን 3 ጊዜ መጻፍ ይቀላል። ስለዚህ 51 ሲደመር 51 ሲደመር 51 እሺ 1 ሲደመር 1 ሲደመር 1 3 5 እና 5 10 ከዛኛው 5 ጋር 15 መልሳችን ስንት ሆነ? 153 ይሆናል። ዲ -10 ሁለት ጊዜ -10 ሲደመር -10 ስንት ይሆናል? -20 ይሆናል። -20 ኦኬ -20 ይሆናል። ኢ 25 ሲባዛ በ4 ኦኬ እሺ ኢ ጋር ስንመጣ እንግዲህ ኢ ጋር ስንመጣ -25ን 4 ጊዜ ብጽፍ ይሻላል። እሱ ሲደመር -25 ሲደመር -25 ሲደመር -25 ስለዚህ 4 ጊዜ ጻፍኩት ማለት ነው። -25ን 4 ከዛ በኋላ እንደማን እንግዲህ እንደምታውቁት ይሄ ሉክ ከዚህ ተነስታችሁ እዚህ -50 ይሆናል። አዲን ከዚህ ተነስታችሁ እዚህ -50 ይሆናል። ሁለቱን ስትደማምሩ ስንት ይሆናል? ሁለቱን ስትደማምሩ ስንት ይሆናል? -100 100 ይሆናል። -100 ቀላል ነው። እንደዚህ እንቀጥል። ኤግዛምፕል ከኖት ጋር እናያለን ማለት ነው። ኖት the product of two positive integer is positive integer እንግዲህ የሁለት ፖዚቲቭ ቁጥሮች ብዜት ሁልጊዜም ፖዚቲቭ ነው። ይሄ ማለት እንግዲህ 2 ሲባዛ በ4 ስንት ነው? 8 ነው። ይሄም ፖዚቲቭ ነው፣ ይሄም ነው ፖዚቲቭ ነው አይደል? ስለዚህ ፖዚቲቭ ሁሌ ፖዚቲቮችን ስናበዛ ፖዚቲቭ ነው ማለት ነው። ሁሌ ፖዚቲቮችን የምናባዛ ከሆነ ፖዚቲቭ ነው ማለት ነው የምናገኘው በቀላሉ። ስለዚህ እስቲ ኤግዛምፕል ጋር እንግዲህ ሁሌ ፖዚቲቭ ነው ከተባለ በኤግዛምፕል ነው 3 ሲባዛ በ5 15 3ም ፖዚቲቭ ነው 5ም ፖዚቲቭ ነው። የመጣልን መልስ ምን ነው? ፖዚቲቭ ነው። ኦኬ 11 ሲባዛ በ6 66 ነው። እሺ ይሄም ፖዚቲቭ ነው፣ ይሄም ፖዚቲቭ ነው። ስለዚህ ያው 16 ሲባዛ በ6 ማለት 6 ሲባዛ በ1 6 ነው። አግኝ 6 ሲባዛ በ6 66 አያችሁ አይደል? ይሄም ፖዚቲቭ ነው፣ ይሄም ፖዚቲቭ ነው። የመጣልን መልስ ፖዚቲቭ ነው። ስለዚህ የሁለት ፖዚቲቭ ቁጥሮች ብዜት ሁልጊዜ ምንድነው? ፖዚቲቭ ኢንቲጀር ነው ማለት ነው። ኤግዛምፕል 2 find the product of the following number expressed in the form of sum እሺ እንግዲህ እንደ form of sum ማስቀመጥ a -5ን 4 ብጽፍ ይሻላል አይደል? ይሄ ስለዚህ -5 plus -5 plus -5
ፕላስ ማይነስ 5 ይሆናል ማለት ነው። ይሄ ይሆናል። ከዛ ታውቃላችሁ እንግዲህ እቺ ሁለቱ ማይነስ 10 እንደሚመጣ እቺ ሁለቱ ማይነስ 10 እሺ ሲደማመሩት ስንት ይመጣል? ማይነስ 20 ይሆናል። ማይነስ 20 ሶ ማይነስ 20 ይሆናል ማለት ነው። ቢጋ ስንመጣ ተማሪዎች ቢጋ ስንመጣ አንድን ለ6 ማብዛት ነው። አንድ ለ6 ራሱ 6 ይሆናልና ግን ማይነስ ስላለ ማይነስ 6 ይሆናል ማለት ነው። ከዛ ማይነስ 365 ሲባዛ በሁለት ይሄ ማለት ምን ማለት ነው? ማይነስ 365 ሲደመር ማይነስ 365 ወደታች ቁም ደምሩት። እንግዲህ 0 ሁለት ጽፍር እንዳለኝ 3 እና 3 6 ከሚለ 720 ማይነስ ይሆናል። ማይነስ 720 ይመጣል ማለት ነው። እንግዲህ ምን አለን? ኖቱ ምን አለን? ፎር አባብ ኤግዛምፕል እንዴ አሁን ቅድም ያየነው ኤግዛምፕል you can see that the product of positive and negative integer is negative integer። ቅድም ምን ብዬ ነበር ትዝ ካላችሁ -1 times 6 ምንድን ነው ያልኩት? 6 ይሆንና ከዛ ማይነስ ይሆናል። ምክንያቱም ይሄኛው ማይነስ ኔጋቲቭ ቁጥር ነው፣ ይሄኛው ደግሞ ፖዚቲቭ ቁጥር ነው። ስለዚህ ፖዚቲቭ ሲባዛ በኔጋቲቭ ምን ይሰጠናል? ኔጋቲቭ 6 ይሰጠናል ማለት ነው። -6 ይሆናል ማለት ነው። እቺ እንግዲህ እንዳትረሱ። ስለዚህ ከዚህ በኋላ ፖዚቲቭ ሲባዛ በኔጋቲቭ ኔጋቲቭ ይሰጠናል ማለት ነው። እንቀጥል። ኦኬ ኤግዛምፕል 3 ጋር መተናል። ምን ይላል? መልቲፕል ዘ ፎሎዊንግ አብዙ ነው። እንግዲህ እዚህ ኤ ጋር ስንመጣ 4 ለማይነስ 3 ይላል። እንግዲህ 12 እንደሆነ እናውቃለን። 4 ሲባዛ በ3 12 ከሆነ እቺ ማይነስ ነች። ማይነስ እና ፖዚቲቭ አያችሁ። ስለዚህ መልሳችን ስንት ይሆናል ማለት ነው? ማይነስ 12 ይሆናል። ማይነስ ኦፍ 12 እንግዲህ ማይነስ 12 ይሆናል። እታች ጋር ወረድ ስትሉ ይሄኛውም ያው 12 ሲባዛ 11 ማለት አንድ ጊዜ 2 አንድ ጊዜ 1 አንድ ጊዜ 2 አንድ ጊዜ 1 ስንት ይመጣል? 2 3 1 ኦኬ ይሄን ባጭሩ ስናስቀምጥ እንዴት ነው 12 መጸለያ ላይ 2 3 1 ይሆናል ማለት ነው። 132 ከዛ ማይነስ አለ ማይነስ 132 ይሆናል ማለት ነው። ማይነስ 132 ይሆናል ማለት ነው። እሺ ከዛ ሲ ሁልጊዜ ተማሪዎች የሆነ ቁጥር ከ10 ጋር የሚባዛ ከሆነ 0 ፊት ለፊቱ መጨመር ብቻ። ይሄኛው ስንት ይሆናል? 2670 ይሆናል። ነገር ግን ምን አለ ከፊት ለፊቱ? ማይነስ ቁጥር አለ። ማይነስ 2660 ይሆናል ማለት 2660። እንግዲህ ኤግዛምፕል 4 ራሱ መጻፋችሁ ይሰራላችኋል። -2 ሲባዛ 2 -4 ነው። -2 ሲባዛ በ1 -2 ነው። -2 ሲባዛ በ0 0 ነው ይልና ዲስ -2 ሲባዛ በ-1 ምንድን ነው? እንግዲህ እኛ እንቅደሙ። -2 ሲባዛ በ-1 2 ነው። ምክንያቱም የሁለት ኔጋቲቭ ቁጥሮች በዚህ ምን ስለሚሆን ፖዚቲቭ ስለሚሆን ኔጋቲቭ ሲባዛ በኔጋቲቭ ፖዚቲቭ ነው የሚሰጠን። ይሄን ወቁ። ኦኬ እንግዲህ ስንቀጥል እንግዲህ ኖቱ ምን ይላል? ኖት the product of two negative integers is positive። እንግዲህ ቅድም ብያችኋለሁ ማይነስ ሲባዛ ኔጋቲቭ ቁጥር ሲባዛ በኔጋቲቭ ቁጥር ምን ይሰጠናል? ፖዚቲቭ ይሰጠናል ብያለሁ። -3
ኢጋን ኤግዛምፕል ግን አንደው -3 ይባዛ -5 15 ነው። እሺ እንዴት 15 ሲጀምር 15 ቢዝ -21 1 ያው -21 እና 1 ነው። -20 ማን ነው 21 ነው። ማይነስ እና ማይነስ ፖዚቲቭ ነው። ስለዚህ 21 ይሆናል። 21 ይሆናል። ስለዚህ የሁለት ኔጋቲቭ ቁጥሮች ብዜት ስንት ይሆናል ማለት ነው? ፖዚቲቭ ይሆናል ማለት ነው። ይሄ እንዳይረሳ። ሰመሪ ኦፍ ፕሮዳክት ኦፍ ኢንቲጀር እንግዲህ ሰማራይዝ እንከልስ እንግዲህ ስንከልስ እዚህ ጋር ቴብሉ ሁለት ፋክተሮች አሉ። ያው ፖዚቲቭ እና ኔጌቲቭ በሚያዙት ሳይኖች አሉ፣ ፖዚቲቭ ኔጌቲቭ። ከዛ ኤግዛምፕል እንግዲህ ቦዝ አር ፖዚቲቭ፣ ሁለቱም ፖዚቲቭ ከሆኑ ምን ማለት ነው? 2 ሲባዛ በ4 ከሆነ 2 ሲባዛ በ4 ከሆነ ሁለቱም ፖዚቲቭ ናቸው። ሶ ፖዚቲቭ ይሆናል። አያችሁ ሳይኑ የፕሮዳክት ውጤቱ ይሆናል ፖዚቲቭ። ምክንያቱም ፖዚቲቭ እና ፖዚቲቭ ራሱ ሶ 3 ሲባዛ በ5 ይሄም 3 ፖዚቲቭ ነው፣ ይሄም ፖዚቲቭ ነው። ስለዚህ ፖዚቲቭ መልስ ይመጣል ማለት ነው። ኦፖዚት ሳይን ተቃራኒ ሲሆን ማን ነው? ፖዚቲቭ ሲባዛ በኔጋቲቭ ምን ይመጣል? ኔጋቲቭ። ያው ኔጋቲቭ ቁጥር -3 ሲባዛ በ5 -15 አያችሁ፣ ኔጋቲቭ ቁጥር መጣ። ምን ብለናል? ኔጋቲቭ ይመጣል ብለናል። ቦዝ አር ኔጋቲቭ፣ ሁለቱም ኔጋቲቭ ከሆኑ ደግሞ ፖዚቲቭ ይሆናል። ይሄው -3 ታይምስ -5 is 15 አያችሁ፣ ልዩነቱ ይሄ ነው። ማይነስ እና ፕላስ ማን ነው? ፖዚቲቭ እና ኔጋቲቭ ሲሆን ኔጋቲቭ ይሆናል፣ ኔጋቲቭ እና ኔጋቲቭ ሲሆን ፖዚቲቭ ይሆናል፣ ፖዚቲቭ እና ፖዚቲቭ ሲሆን ፖዚቲቭ ይሆናል ማለት ነው። ኦኬ እንግዲህ ተማሪዎች በዚህ ጋር መተናል። ኤክሰርሳይዝ 2.5.1 ኤክሰርሳይዝ 2.5.1 መልቲፕል ማባዛት ነው። እሺ እናብዛ እንግዲህ እናብዛ። ኦኬ 6 ሲባዛ በ12 እሺ 12 ሲባዛ በ6 6 ሲባዛ በ12 6 ሲባዛ በ1 ከአንድ ጋር 7 ስለዚህ መልሳችን ስንት ሆነ? 72 ይሆናል። ቢጋ ስንመጣ 15 ሲባዛ 13 3 ጊዜ 5 15 ነው። 5 ጽፌ አንድ አለኝ እንግዲህ 3 ጊዜ 1 3 ነው። ከአንድ ጋር 4 ይሆናል። አንድ ጊዜ 5 5 አንድ ጊዜ 1 1 ሶ 5 9 1 ይሆናል ማለት ነው። 195 ይሆናል። 195 ማለት ነው። ኦኬ እስቲ እንቀጥል። ሲጋ መተናል። ሲ ደግሞ የሚለን 13 ኦኬ ሲ ደግሞ የሚለን 13 ሲ እንግዲህ መጨረሻ ላይ ይሄ ማይነስ እንደሆነ እናውቃለን። ሶ ምንም መልፋት አይጠበቅብንም። 13 ሲባዛ በ7 7 ጊዜ 3 21 አንድ ጽፌ 2 አለኝ። 7 ጊዜ 1 7 ከ2 ጋር 9 1 ሶ መልሳችን ማለት 90 እንዴት ያው አንድ ልክ ነው 91 ይሆናል ማለት ነው። መልሳችን 91 ይሆናል። ጊጋ ደርሰናል። ያው ዲ መጨረሻው ማይነስ እንደሚገባ ታውቃላችሁ። ምክንያቱም ፖዚቲቭ እና ኔጋቲቭ ቁጥሮች ሲባዙ ኔጋቲቭ ነው የሚሰጡን ብለናል። ስለዚህ ስንሰራ እንግዲህ 25 ሲባዛ በ16 እንግዲህ 6 ሲባዛ 5 30 ዜሮን ጽፌ 3 አለኝ። 6 ሲባዛ በ2 12 ከ3 ጋር 15 አንድ ጊዜ 5 2 ይሆናል ማለት ነው። ስንት ይመጣል? 0 0 4 ስለሆነ 400 ጨርሰናል። አልጨረስንም። ማን አለ? ኔጋቲቭ አለ። መልሳችን ይሄ ይሆናል ማለት ነው። የኛ መልስ ይሄ ይሆናል ማለት ነው። ምንም ሌላ ነገር የለም። እንቀጥል። ኢጋ መተናል። እንግዲህ ኢን ደግሞ ስታዩ ፖዚቲቭ እንደሚመጣ ታውቃላችሁ አይደል? ማይነስ እና ማይነስ ፖዚቲቭ ነው።
ስለዚህ ማስላት ብቻ ነው ማለት ነው። መጨረሻ ላይ ፖዚቲቭ እንደሚመጣ ስለምናውቅ እንግዲህ እናስላ 103 ሶሪ እናስላ በስተቀር 103 ሲባዛ በ17 ነው እንግዲህ ሲባዛ በ17 ኦኬ 7 ጊዜ 3 21 አንድ ጽፌ 2 አለኝ 7 ጊዜ 0 0 ነው 2 ሲደመርበት 2 ይሆናል 7 ጊዜ 1 7 ይሆናል ኦኬ 1 ጊዜ 3 3 0 ጊዜ 1 0 1 ጊዜ 1 1 ይወርዳል 1 ይወርዳል 5 ይሆናል 7 1 1751 ይሆንና ማይነስ ለማድረግ ነው አናደርግም ምክንያቱም እዚህ ጋር ምንድነው ማይነስ እና ማይነስ ፕላስ ስለሚሆን ያው ይቀመጣል ግዴታ ፕላስ ከፊት ለፊቱ ማስቀመጥ አይጠበቅብንም እንዲሁ ማስቀመጥ ይቻላል ማለት ነው። የመጨረሻው ጋር ጥያቄ መተናል እንግዲህ ይሄ ሁለቱ ምንድነው ፕላስ ነው የሚመጣው ምክንያቱም ማይነስ እና ማይነስ ፕላስ ስለሚሆን ፕላስ እንደሚመጣ ስለምናውቅ ዝም ብለን ብቻ ሶልቭ አድርገን ይመጣልን መልስ እናስቀምጣለን ማለት ነው። እንጀምር 345 አለ ኦኬ ሲባዛ በ170 እንግዲህ የመጀመሪያዎቹ ምን ይሆናሉ 0 0 0 እና 7 ሲባዛ በ5 ስለሆነ 35 5 3 አለኝ 7 እና 4 28 3 ጨምሩበት 31 አንድ ጽፌ ድጋሚ 3 አለኝ አሁን 7 እና 3 21 ከ3 ጋር 24 4 ጨርሰና አልጨረስንም እቺ አንድ ይሁት እቺ አንድ ከነኛ ስበዛ እነኚህን መልሰው ነው አይደል ለምሰጠን ስለዚህ እነኚህን ነው ማለት ነው እዚህ ጋር የምናስቀምጠው እንዴው 5 4 3 ቁልቁል ስንጀምር 0 ይሆናል 6 ይሆናል 6 ይሆናል 8 ይሆናል 5 ይሆናል 58650 ነው 58650 ነው ማለት ነው ይሄ የመጨረሻው መልሳችን ማለት ነው። እንግዲህ መልቲፕሊኬሽን አልጨረስንም በዚህ አልተገባደደም ፕሮፐርቲ አለ ዲቪዥን አለ ይሄ የፓርት 1 ቪዲዮአችን ይሆናል ማለት ነው ተማሪዎች። ኦኬ ቻናላችንን እባካችሁ ሰብስክራይብ ማድረግ አይረሳ ወርልድ ኦፍ ማትስ ወይም ማቴማቲክስ እና ወርልድ በሚለው ቻናላችንን ሰብስክራይብ ማድረግ እንዳትረሱ እባካችሁ ላይክ ሼር እንዳይጠፋ እንወዳችኋለን ቻው